ቪዲዮ በማየት ብቻ እንደምታዩት 2134 ብር ሰርቻለሁ። እናንተም ከዚህ በላይ መስራት ትችላላችሁ። እኔ በአንድ ቀን ነው ይሄንን የሰራሁት። እንደምታዩት በአንድ ቪዲዮ እዚህ ጋር 170 ብር፣ 613 ብር፣ 235 ብር እንደምታዩት መከፈል ትችላላችሁ ማለት ነው። አንድ ቪዲዮ ቤታችሁ ሆናችሁ ቁጭ በማለት ብቻ ቪዲዮ በማየት መከፈል ትችላላችሁ። እዚህ ጋር ቪዲዮቹ ሲያልቁ ሪፍሬሽ ቪዲዮ የሚለውን በመንካት አዳዲስ ቪዲዮ እንደዚህ እንዲመጡ ማድረግ ትችላላችሁ ማለት ነው። እዚች ጋር እንደምታዩት 600 ብር 2000 ምናምን ብር በአንድ ቪዲዮ ብቻ ነው እዚች ጋር ይሄ ሁሉ ተከፋይ የምትሆኑት። እዚህ ጋር እስከ 8000 ብር ድረስ ተከፋይ ትሆናላችሁ ማለት ነው በአንድ ቪዲዮ። ነገር ግን ቪዲዮ ረዘም እያለ ይመጣል ብሩ በጨመረ ቁጥር። እንደምታዩት እኔ እዚች ጋር አሁን ላይ 1030 ብር አለኝ። እንግዲህ ይሄንን የ392 ብር ቪዲዮን ፕሌይ የሚለውን እነካለው ማለት ነው። ከዛ እንደምታዩት ቪዲዮን ለማስጀመር መሃል ላይ የዩቲዩብ ምልክቱን ትነካላችሁ። ከዛ እንደምታዩት ቪዲዮ መጫወት ይጀምራል ማለት ነው። እዚች ጋር ከታች እንደምታዩት ሳንቲሜ እየቆጠረ ይገኛል ማለት ነው። እስካሁን 19 ብር ምናምን አካባቢ እየቆጠረ 20 ብር አካባቢ ገብቷል። እዚች ጋር ተከፋይ ለመሆን 30 ሰከንድ በላይ መቆየት አለባችሁ አንድ ቪዲዮ ላይ ማለት ነው። እኔ እንደምታዩት አሁን 20 ሰከንድ አካባቢ ደርሻለሁ። ልክ 30 ሰከንድ ከሆነ በኋላ ባክ ብዬ በወጣ ይቆጠርልኛል ማለት ነው። ከ30 ሰከንድ በታች ባክ ብላችሁ ብትወጡ ምንም ብር አይቆጠርላችሁም። ስለዚህ 30 ሰከንድ ሚኒመም መጠበቅ አለባችሁ። እዚች ጋር ቪዲዮ እንዳይረዝም ብዬ አሳልፌዋለሁኝ። እንደምታዩት 392 ብር ከ64 ሳንቲም ሰርቻለሁ ማለት ነው በዚህ ቪዲዮ። ኦኬ የሚለውን በመንካት እዚች ጋር ቀጣዩን ቪዲዮ እንመለከታለን ማለት ነው። ቀጣዩ ቪዲዮ ይሄ ነው። እስከ 2000 ምናምን ብር በዚህ ቪዲዮ ብቻ መስራት እችላለሁኝ። እንደምታዩት እዚች ጋር እየቆጠረልኝ ነው ማለት ነው። ሌላው ደግሞ ለምሳሌ እዚች ጋር $1 ስሰራ የሚቆጥርልኝ ግን በኢትዮጵያ ብር ወደ 50 ብር ነው። ይህም የሆነበት ምክንያት ወደ 60% ኮሚሽን ለራሳቸው ተቆራጭ ስለሚያደርጉ ማለት ነው። እናንተ የምትወስዱት ቀሪውን 40% ነው ማለት ነው። ስለዚህ $1 50 ምናምን ብር አካባቢ ነው ማለት ነው የሚደርሳችሁ ከ$1 እና ደግሞ ይሄኛው ፓርት 1 ቪዲዮ ነው። ፓርት 2 ላይ ሰፋ አድርጌ ዊዝድራው ያደረኩኝ ማሳያችሁ ይሆናል። አሁን ይሄኛው ቪዲዮ ስለረዘመብኝ ባክ ብዬ እወጣለሁ ማለት ነው። 30 ሰከንድ በላይ ስለቆየው ባክ ብል ችግር የለውም ይቆጥርልኛል። እንደምታዩት አሁን ወደ 2100 ምናምን ብር ደርሻለሁ ማለት ነው። እንደምታዩት ከ1000 ብር ነው ወደ 2000 ብር የደረስኩት። እዚች ጋር ሌላ አማራጮች አሉ ገንዘብ የምንሰራባቸው በፌስቡክ ላይ ፖስት በማድረግ ኢንስታግራም፣ ኤክስ፣ ትዊተር ላይ እንዲሁም ዩቲዩብ ላይ፣ ስናፕቻት እንዲሁም ቲክቶክ ላይ ፖስት በማድረግ ተጨማሪ ገንዘብ መስራት እንችላለን። ለምሳሌ ኢንስታግራሙን ብናይ ስቶሪ በማድረግ ሪል ፖስት በማድረግ እንዲሁም ኢንስታግራም ፖስት በማድረግ በሶስት መንገድ ገንዘብ መስራት እንችላለን ማለት ነው። በአንዱ እንደምታዩት 700 ምናምን ብር ነው የሚከፍለው። ሌላው ደግሞ ሰው ኢንቫይት በማድረግ ገንዘብ መስራት እንችላለን። እንደምታዩት እኔ ምንም ኢንቫይት ያደረኩት ሰው የለም፣ ምክንያቱም ዛሬ ገና ነው የጀመርኩት። ፓርት 2 ቪዲዮ ላይ እንዴት አድርገን በኢንስታግራም በቲክቶክ ምናምን እንዲሁም ኢንቫይት አድርገን እንዴት እንደምንሰራ፣ በመቀጠል ደግሞ